እግዚአብሔር ይሁን። በጣም ደስ በሚል መልኩ የናትናኤል ሕይወት ስለተገለጠ በእኛ መካከል ጌታን እናመሰግናለን። እግዚአብሔር ለኛም እንዲሁ ያድርግልን። አሜን። ልበቀኖች እንድንሆን ጌታ ይርዳን። አሜን። እግዚአብሔርን የምንወድ የእግዚአብሔርን ፊት የምንፈልግ ለክርስቶስ ዕውቅና የምንሰጥ ሰዎች እንድንሆን ጌታ ይርዳን። የተለያዩ ፕሮግራሞች አሉ። አንደኛው የምሳ ፕሮግራም ነው እና ከተወሰነ ከ30 ደቂቃ በኋላ ወደ ምሳ እንሄዳለን ብላችሁ ጥሩ አይሆንም ማለት ብላችሁ ጥሩ አይሆንም። ስለዚህ ምሳችን ይቀድማል። ከዛ በኋላ ደግሞ የተሰማንን በጌታ ፊት የሚናገሩ ወገኖች አሉ በፕሮግራሙ መሰረት። ስለዚህ ፕሮግራማችንን አጣጥመን ጨርሰን እንወጣለን። ከኔ ጋር ስለምንቆርሰው ማዕድ አብረን እንጸልይና ከዛ በኋላ ወደ ምሳ እንሄዳለን። እንጸልይ ሁላችንም። ሃሌሉያ። ቅዱስና ጻድቅ የሆንክ የዘላለም አምላክ ልዑል እግዚአብሔር በዚህ ስፍራ መሆን ለኛ መልካም ነው። በጎነትን እንድናይ መልካምነትን እንድናይ እግዚአብሔር የዘላለም አምላክ ያንተን ቃል እንድንሰማ እግዚአብሔር ሆይ በዚህ ቤተሰብም ደስታ አብረን ደስ እንድንሰኝ ይህን እድል እዚህ ለተገኘን ሁሉ ስለሰጠህን እናመሰግናለን። ይህንን ቤተሰብ አብዝተህ ባርክ። እኔም ደግሜ ጸልያለሁ እግዚአብሔርን በመፍራት በቅድስና ራሳቸውን በመግዛት ቢኖሩ በመውለድ ትድናለች ተብሎ የተጻፉ በጎ ነገር በሳሌምም ላይ እንዲሆን እንጸልያለን። እግዚአብሔር በፍቅር ራሷን እየገዛች አንተን በመውደድ እየኖረች የቀራትንም ሳምንታት እግዚአብሔር አምላክ አንተ እንድትጠብቃት መውጣት መግባቷን እንድትቆጣጠር በምትወልድበት ጊዜ እንድትደግፋት ወገቧን እንድትደግፍ በነርሶች በሐኪሞች ፊት ሞገስ እንድትሆናት በሆዷ ያስቀመጥከውን ጽንስ ደግሞ በመልካም ሁኔታ በእጆቿ ታቅፋ እንድናያት በጌታ በኢየሱስ ስም በፊትህ ዛሬም እንጸልያለን። ጌታ ሆይ በእነሱ ደስታ ምክንያት ስለተዘጋጀው ማዕድ እናከብርሃለን። እግዚአብሔር የተዘጋጀውን ማዕድ በስምህ ባርክልን። በጥሩ ልብና በደስታ የተጨዋወትን መመገብ እንድንችል እርዳን። ተርፎ በሚቀጥለው ባለው ፕሮግራሞቻችንም ላይ ያንተ ክብር ይታይ በጌታ በኢየሱስ ክርስቶስ ስም አሜን።
አላችሁ? እስቲ እጃችሁን አይ ጎሽ። አሁን ቀጣዩ ፕሮግራማችን መልካም ምኞት የምንገልጽበት ጊዜ ነው። እግዚአብሔር ደግሞ እንደ ቃላችን ስለሚያደርግ ከልባችን ያለውን መልካም ምኞት እንገልጥላቸዋለን። ተራ በተራ እየመጣን ማለት ነው። ስለዚህ መጀመሪያ ሚሚ ትመጣና መልካም ምኞቷን ትገልጣለች። አንድ 10 ሰዎች አሉ መልካም ምኞታቸውን የሚገልጡ። ስለዚህ ጊዜውን እንግዲህ እናብቃቀዋለን ማለት ነው። ክብር ለጌታ ይሁን። ቸብቸብ እሺ መጀመሪያ ሁላችንም ለዚህ ለተባረከ ሰዓት በሰላም በጤና ያደረሰልን እግዚአብሔርን እናመሰግናለን። በዚህ ሰዓት በችግር ያሉትንም ደግሞ እሱ እንዲያስባቸው እግዚአብሔር ፍቃዱ ይሁን። በመቀጠል ደግሞ ሙሽሮች አትባሉ፣ የልጅ እናትና አባት ልትሆኑ ነው። እግዚአብሔር በሰላም ይገላግልሽ። ደግሞ መተንገፎ ለመብላት ያብቃል። ለሁላችንም እድሜና ጤና ሰጥቶን ደግሞ በሰላም ያገናኘን። ክብር ለሱ ይሁን። ታንኪው። ቀጥሎ ደግሞ ሲሳይ ተስፋዬ ትመጣና መልካም ምኞታን ትገልጽላቸዋለች። ቸብቸብ በመጀመሪያ የእግዚአብሔር ስም የተባረከ ይሁን። በመቀጠል ሙሽሮች ወይስ እግዚአብሔር በሰላም ይገላግልሽ ያሳቅፈን። አመሰግናለሁ። ንግግር ብዙ አልችልም። እሺ ቀጥሎ የሱዬ ትመጣለች። ወቅ አድርጉላት። እሺ እሺ እግዚአብሔር ይመስገን ለዚህ ቀን ስላደረሰን እግዚአብሔርን እጅግ አድርገን እናመሰግናለን። የዘመናት ጸሎታችን ልመናችንን ፍሬዎቻችንን እግዚአብሔር እንዲህ ሲያሳየን ደስ የሚል ነው። ጌታ ይመስገን። እግዚአብሔር በማህፀንሽ ያስቀመጠውን እግዚአብሔር በእጅሽ ያሳቅፍሽ። በመልካም ተገላገይ። ተባረኩ፣ በብዙ ፍሬ ተባረኩ፣ እልፍ አላፋት ሁኑ። ተባረኩልኝ። እጅግ አድርጌ አመሰግናለሁ። ቀጥሎ ደግሞ ሲሳይ ጎሽሜ ቸብቸብ አድርጉላት። ማይኩን ልክ እኔ እንደያዝኩት ጠጋ ታደርጉታላችሁ። ፊታችሁን ደግሞ ወደ ካሜራዋ ታዞሩታላችሁ ማለት ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። አምላካችን የእግዚአብሔር ስም የተባረከ ይሁን። ለዚህ ቀን ሙሽሮች ያው አመት አልሞላችሁ ሙሽሮች ናችሁ ገና እና ክብር ለጌታ ይሁን። ይሄን ትልቅ እድል እግዚአብሔር በህይወታችሁ ላይ ዘመድ፣ ጓደኛ፣ ገንዘብ የማይሰጠውን እግዚአብሔር ትልቅ ስጦታ ደግሞ ስለሰጣችሁ በጣም ደስተኞች ነን። እንኳን ለዚህ ጊዜ አበቃችሁ። እግዚአብሔር አምላክ ደግሞ እስራኤላውያን አዋላጆች ሳይደርሱ ተንበርክከው ከምጦቻቸው እያረፉ ልጆቻቸውን እንደሚታቀፉ እግዚአብሔር አምላክ ምጥሽን ቀላል ያድርግልሽ። በሰላም ውለጂ፣ አቅፈሽ ለመሳም እግዚአብሔር ያብቃሽ። ሁላችንም ይህን ትልቅ ድል ለማየት ያብቃን። እግዚአብሔር የተባረከ ይሁን። ታንኪው። እሺ ቀጥሎ ደግሞ ሃና እሺ እስከዛ አዩ ቸብቸብ አድርጉላችሁ። እግዚአብሔር አምላካችንን እናመሰግናለን። ክብር ለሱ ይሁን። እንደዚህ ያገናኘን ጌታ ስሙ ይባረክ። ደግሞ ዲቦራን እንጠብቃለን። እግዚአብሔር ስሙ ይባረክ። ሁላችሁንም እናመሰግናለን።
እሺ ኮኪ አለ ኮኪ አጨብጭቡላት እንጂ በመዝሙር ካለ ይከብዳል። እሺ እግዚአብሔር ይመስገን ስለ ሁሉም ነገር የእግዚአብሔር ስም የተባረከ ይሁን። በጣም ነው ደስ ያለኝ። ሳሊና ቤኪ 9 ወር ሙሉ ስጠብቁ የነበረውን ነገር እግዚአብሔር በደስታ በሐሴት ያሳቀፋችሁ የሚወለደውም ልጅ በቃ የእግዚአብሔርን ሐሳብ የሚያስፈጽም ልጅ ያው ሴትም ይሁን ወንድም ይሁን የእግዚአብሔር ሐሳብ የሚታይበት የሚፈጸምበት ልጅ ይሁን። ትዳራችሁ፣ ዘመናችሁ፣ ሁሉም ነገራችሁ ይባረክ። ጌታ ኢየሱስ ይባርካችሁ። እሺ ኤደን እሺ ወይም ኤዳ ኤዱ እሺ እሺ እኔና ሳሊ ከልጅነታችን ጀምሮ አንድ ቸርች ውስጥ ያገለገልን አብረን ጓደኛሞች ሆነን ያደግነውና እግዚአብሔር በብዙ ነገር ያሳደጋት እዚህ ስትደርስ ምስክር ነኝ አይቻለሁ። እና እዚህ ለመድረሳቸው የእግዚአብሔር ስም የተባረከ ይሁን። እና ደግሞ እግዚአብሔር በቀጣይም በብዙ ክብር በብዙ በረከት ከፍ አድርጓችሁ እንደማይ አልጠራጠርም። እግዚአብሔር አንቺን ካሳደገበት በላይ ይህን ልጅ ተንከባክቦ ለራሱ ክብር ለቤቱ እንዲያበቃው በኢየሱስ ስም ባርካችኋለሁ። ትዳራችሁ የተባረከ ይሁን። ልጆቻችሁን የምታሳድጉበት ጥበብ እግዚአብሔር ይስጣችሁ። ሞገስ ያላቸው እናትና አባት ያድርጋችሁ። ለሌሎች ምሳሌ የምትሆኑ ያድርጋችሁ። በጣም ወዳችኋለሁ። ክብር ለጌታ ይሁን። አሁን ደግሞ እኑ ትመጣለች። ቸብቸብ አድርጉላታ። እሺ በመጀመሪያ እግዚአብሔርን አመሰግናለሁ። በመቀጠል ሳሊና ቤኪን ስለዚህ ፕሮግራም ስለመጣችሁ ስለተገኛችሁልን ደስም ስላላችሁ እንደዚህ አድርገን ማስደሰት ስለቻልን በጣም ደስ ብሎናል። እና እኔ አንድ መናገር የምፈልገው ከእግዚአብሔር ቃል ምሳሌ 31 ላይ ቁጥር 28 እንዲህ ይላል፣ ልጆቿ ይነሳሉ ምስጋናዋንም ይናገራሉ፣ ባላ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግማትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። ስለዚህ ከእናንተ የሚወለዱ ልጆች የሚያመሰግኗችሁ እንዲሆኑ እግዚአብሔር በእናንተ ሕይወት እንዲመሰገን ለእናንተ ሲነገር ሰዎች ሲያነሱ ሁልጊዜ ስለነሱ እኮ እግዚአብሔር መልካም ነገርን አድርጓል እንዲባል ሁልጊዜ በእናንተ ቤት በእያንዳንዱ ነገራችሁ ላይ እግዚአብሔር ስም የሚጠራበት ቤት እንዲሆን ልጆቻችሁ እግዚአብሔርን የሚያመሰግን እንዲሆን እና ይህን ባርካለሁ። በቃ እግዚአብሔርን በእናንተ ቤት ውስጥ ስላደረገው መልካም ነገር አመሰግናለሁ። በህይወታችሁ ሁልጊዜ መልካም ነገር ብቻ ስለሚሆን እግዚአብሔር ብቻ ስለሆነ እና እዚህ ያላችሁም ደግሞ ሁላችሁም ስለተገኛችሁ እጅግ አድርገን እናመሰግናለን። የአክስታችን ልጅ ይህን ሁሉ ፕሮቫይድ ስላደረገችን ራሄል ትባላለች እና እሷ ሁሉንም ነገር ስላደረገችን በዚህ አጋጣሚ ማመስገን ፈልጋለሁ። እሷ ደስ እንዲላት ብላ ነው እና ሁለታችሁም ደስ እንዲላችሁ ነው። ስለዚህ ቴንኪዩ ሶ ማች ስለተደሰታችሁ በእናንተ ህይወት እግዚአብሔር መልካም ነገር ስላደረገ በጣም ደስ ብሎናል። ይቅርታ ኦኬ። ጌታ የተባረከ ይሁን። የመጨረሻ ታዴ ይመጣና እርሱ ደግሞ ይባርካል። ከዛ በኋላ ወደ ኬክ ቆረሳ ነው የምንሄደው። እነሱ የሚናገሩ እሺ።
ስለተሰጠኝ እድል እግዚአብሔርን አመሰግናለሁ። ሁላችሁንም እግዚአብሔር ይባርካችሁ። አንድ ልናገር የምፈልገው ነገር ድሮ ነው እንግዲህ ነገርን ባበዛ ያው ሰባኪ ብዙ ጊዜ ነገር ያበዛልና በልጅነቷ ጩጬ ሆና ማለት ነው ሳሌም ትንሽ ሆና በጣም አመማትና አባትም እናትም ተጨነቁና እንጸልያሉና ጸለዩና ከዛም በኋላ ደግሞ ወደ ሆስፒታል እንውሰዳችሁ ሲሏት ወደ ሆስፒታል እንውሰዳ ሲሉ አትገርሙም እንዴ እናንተ ተጸለይ አይደለ እንዴ በቃ ድኛለሁ አለች እሷ። እና የእምነት ልጅ ናት፣ በጣም እምነት ያላት ልጅ ናት። ብዙ ነገር የምናገረው ነበረ ግን ልለፈው። እግዚአብሔር ይባርካችሁ እህታችን። አንቺ እልፍ አላፋት ሁኚ፣ የጠላቶችሽን ደጅ ውረሺ፣ ዘራችሁ ኃያል ይሁን፣ በምድር ላይ ጨው እንዳለው ቃሉ ጨው ያርጋችሁ፣ ብርሃን ያርጋችሁ። እግዚአብሔር ለመልካም እጁን በእናንተ ላይ ይዘርጋ። በሕይወታችሁ ዘመን ሁሉ ንጉሡ ኢየሱስ ከእናንተ ጋር ይሁን። የረገጣችሁትን ያውርሳችሁ፣ ምሳሌዎች ያድርጋችሁ። ተባረኩ፣ ለበረከት ሁኑ። ከክፉ ሁሉ እግዚአብሔር ይጠብቃችሁ። አመሰግናለሁ። እኔም ይህንን ኦፖርቹኒቲ ልጠቀምና ልባርካቸው። ከዛ በኋላ እነሱ ደግሞ የሚሉትን ሰምተን ከዛ በኋላ ወደ ኬክ ቆርሰን እንሄደው። የሰማይ አምላክ እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ እጁን በላያችሁ ያድርግ፣ ከክፉ ሁሉ ይሰውራችሁ። ክርስቶስ ኢየሱስ በሕይወታችሁ በሁለታችሁም ላይ ይታይ፣ በአንድነታችሁ ላይ ይታይ። በቤተ ክርስቲያን ሞገስ ይሁናችሁ፣ በቤተሰብ መካከል ሞገስ ይሁናችሁ፣ በመውጣት መግባታችሁ ሞገስ ይሁናችሁ። ከሚታይም ከማይታይም በዚህ ዓለም ካለ ክፉ ነገር ሁሉ ክርስቶስ ኢየሱስ በደሙ ይሸፍናችሁ፣ ለክብሩ ያብቃችሁ። ፍጻሜያችሁ በፊቱ ያማረ ይሁን፣ በጌታ በኢየሱስ ክርስቶስ ስም።